የሹክሹክታ ጥላዎች። አንድ ቀን ምሽት ነፋሱ ወደ ውጭ ነፍሳል። ቲያ መጽሐፍት እያነበበች ሳለ ቶፉ ባሻንጉሊት ዕቃዎች እየተጫወተ ነበር። በድንገት መብራቱ ብልጭ ድርግም አለ እና የሩቅ ሹክሹክታ በክፍሉ ውስጥ አስተጋባ። ቲያ ያን ነገር ሰምተሽዋል? ቶፉ ነፋስ ብቻ ነው፣ ምናብህ እንደገና እንዲያስፈራራ አትፍቀድ። ነገር ግን ድምፁን እንደገና ሰሙ። ከውጭ የሚመጣ ለስላሳ አስፈሪ ድምፅ ነበር። ያ ነፋስ አይደለም፣ መንፈስ ቢሆንስ? ቶፉ መናፍስት የሚባል ነገር የለም፣ ግን አንድ ሰው እርዳታ ከፈለገ ማረጋገጥ አለብን። ሹክሹክታውን ተከትለው ቀዝቀዝ ወዳለው ሌሊት ወደ ውጭ ወጡ። መንገድ ዳር ላይ ያለው አሮጌ የተተወ ቤት ከእንጨት የተሰራ በር ሲከፈት ጮኸ። ከተከፈተም በኋላ በውስጡ አየሩ ቀዝቃዛ ነበር እና በግድግዳው ላይ እንግዳ የሆኑ ጥላዎች ይጨፍራሉ። በድንገት በሩ በኋላቸው ተዘጋ። ወይኔ በሩ ተዘጋብን! ከክፍሉ ጥግ ላይ ለስለስ ያለ የዝገት ድምፅ መጣ። ቲያ በረጅም ትንፋሽ ወስዳ ወደሱ ሄደች። የሚገርመው አንድ ትንሽ ድመት በወደቀ መጽሐፍት መደርደሪያ ውስጥ ተይዛ አገኙ። የፈሩ አይኖች በደብዛዛ ብርሃን አበሩ። ኦ ቶፉ፣ ይቺ ትንሽ ድመት እርዳታ እየጠበቀች መሆን አለበት። ታዲያ የሚሰማው መንፈስ ነበር? ወዲያው ረጋ ያለ ንፋስ በቤቱ ውስጥ አለፈ እና በሩ በራሱ ተከፈተ። ለስላሳ ሚስጥራዊ ድምፅ በሹክሹክታ ተናገረ። ቲያ እና ቶፉ በግርምት ተያዩ፣ ግን ምንም ፍርሃት አልተሰማቸውም። ድመቷን አቅፎ ወደ ቤታቸው በፍጥነት ተመለሱ። እንደደረሱ ምሳቷ አጠገብ ተቀምጠው ድመቷን ቶፉ እቅፍ ውስጥ ራሷን ስታጸዳ ፈገግ አለ። ፈርቼ ነበር፣ ግን ድመቷን በመርዳቴ ጥሩ ተሰማኝ። ድፍረት ማለት ይህ ነው ቶፉ። መፍራት አያስፈልግም። ማንም በማይኖርበት ጊዜ ሰውን ለመርዳት መጣር አለብን። እናም አንዳንድ ጊዜ አስፈሪ ነገሮች የተሳሳተ መረጃ ይሆናሉ። ፍርሃታውንም በደግነትና በአዲስ ጓደኛቸው መተካቱን ሲያስቡ ሁለቱም ሳቁ። ከታሪኩ እንደምንረዳው ደግነት ፍርሃት አለመኖሩን አይደለም፣ ምንም ችግር ሰው ያጋጠመው ለመርዳት ፈቃደኛ መሆን ያስፈልጋል።